ጋይስ እንኳን ደስ አላችሁ። የማንኛውንም ሰው ዋይፋይ ሰብራችሁ እንደልባችሁ መጠቀም እንደምትችሉ ታውቃላችሁ። ማታቁ ከሆነ በዛሬ ቪዲዮ እንዴት እንደምትሰብሩ ሲስቴሙን ስቴፕ ባይ ስቴፕ አሳያችኋለሁ። ይሄንን ቪዲዮ እስከመጨረሻ በስርዓት ተከታተሉት። በመጀመሪያ ላይ ለዚህ ቤት አዲስ ከሆናችሁ ይሄን ቤት ፎሎ ላይክ በማድረግ ጀምሩ። በመቀጠል ወደ ስልካችሁ ፕሌይ ስቶር ትገባላችሁ። ከዛ በኋላ እዚህ ሰርች ቦታውን ትነኩና አበሻ ቴክ ብላችሁ እኔ እንደጻፍኩት ጽፋችሁ ሰርች ታረጋላችሁ። ከዛ በኋላ እንደዚህ አይነት አፕሊኬሽን ያመጣላችኋል። ስልካችሁ ላይ ከዚህ በፊት ኢንስቶል ካላደረጋችሁ ኢንስቶል በማድረግ ኦፕን ብላችሁ ትከፍታላችሁ። አፕሊኬሽኑንም ስከፍቱት ይሄንን ይመስላል። ከዛ በኋላ እዚህ ከላይ ያለውን ሰርች ቦታ ትነኩና GM1 ብላችሁ ሰርች ታደርጋላችሁ። ከዛ በኋላ እንደዚህ አይነት ፔጅ ያመጣላችኋል። እዛው ላይ አንዴ በመንካት ትንሽ ወደ ላይ ስክሮል ታደርጋላችሁ። ከዛ በኋላ በመጨረሻ ላይም ጌት ነው የሚለው ሲመጣላችሁ ጌት ነውን ነክታችሁ የሚመጣላችሁን አፕሊኬሽን ስልካችሁ ላይ ኢንስቶል ታደርጋላችሁ። የዚህ አፕሊኬሽን አጠቃቀም በጣም ቀላል ነው። ስልካችሁ ላይ ኢንስቶል ካደረጋችሁ በኋላ ኦፕን ብላችሁ ትከፍታላችሁ። ኦፕን ብላችሁ ከከፈታችሁ በኋላ እኔ ፐርሚሽኑን እየሰጠሁት እንዳለሁት እናንተም ፐርሚሽኑን ትሰጣላችሁ። ከዛ በኋላ አካባቢያችሁ ላይ የሚገኘውን የትኛውንም ዋይፋይ እንደዚህ ሰብሮ ከነ ፓስወርዱ ያመጣላችኋል ማለት ነው። እንደዚህ ሞክራችሁ አልሰራ ላላችሁ ሰዎች ይህ አፕሊኬሽን ስልክ ስለሚመርጥ ሌላ አፕሊኬሽን እንደዚህ አይነት ፈልጌ እስክሰራላችሁ ኮሜንት ላይ በመግባት ፓርቱ ብላችሁ ጻፉልኝ። እስከ መጨረሻ ስለተከታተላችሁኝ በጣም አመሰግናለሁ።